እንዴት ናችሁ ውድ ታይም ስፖርት ቤተሰቦች? ዛሬ ከስፖርቱ ዓለም አዳዲስ መረጃዎችን ይዘንላችሁ መጥተናል። ዛሬ የምናየው ስለ ፔፕ ጋርዲዮላ የመጨረሻ የድግስ ስነ ስርዓትና በብሩኖ ፈርናንዴዝ እና በሮይ ኪን መካከል የተነሳውን ችግር እናያለን። እስከ መጨረሻ አብራችሁን እንድትቆዩ ጋብዛችኋለሁ። እንግዲህ ፔፕ ጋርዲዮላ ከመጨረሻው ክለቡ ባዘጋጀው ድግስ በኋላ ማንቸስተር ሲቲን ለቋል። ሰማያዊው የሲቲ ደጋፊዎች ዋንጫውን የያዘ ባስ አሰልጣኛቸውን ለመሰናበት በተሰበሰቡበት ወቅት ኖኤል ካራገር እና ቪንሰንት ኮምፓኒ በልዩ እንግዶች መካከል ነበሩ። ፔፕ ጋርዲዮላ በኮኦፕ ላይቭ አሬና በተካሄደው የኮከቦች ስነስርዓት ላይ ማንቸስተር ሲቲን ተሰናብተዋል። አሰልጣኙ እንደምታውቁት ከ10 የዋንጫ ዓመታት በኋላ ሲቲ ለቀው ሄደዋል። እሁድ ዕለት ከአስቶን ቪላ ጋር ባደረጉት የፕሪሚየር ሊግ የመጨረሻ ጨዋታቸው ስሜታዊ የስንብት ጊዜ አሳልፈዋል። ነገር ግን የመጨረሻው ትልቅ ክስተት የተካሄደው በከተማ ውስጥ ክፍት በሆነ የአውቶቡስ ጉብኝት ማጠቃለያ ላይ ነበረ። ክለቡ በዚህ የውድድር ዘመን ያሸነፋቸውን የኤፍኤ ካፕ እና የካራባው ዋንጫዎችን ለደጋፊዎች አሳይተዋል። ኤርሊንግ ሃላንድ ማንቸስተር ሲቲን ከጋርዲዮላ ጋር ያደረገውን አስደናቂ ጉዞ ካጠናቀቀ በኋላም ሁሉንም ነገር ለማሸነፍ እንታገላለን ብሎ ቃል ገብተዋል። በበዓሉ ላይ በርካታ የካታላናዊው አሰልጣኝ የነበሩ የቀድሞ ተጫዋቾቹ የባየር ሙኒክ አሰልጣኝ የሆነው ቪንሰንት ኮምፓኒ እና የሲቲው የቀድሞ ካፒቴን ፈርናንዲኞ ድግሱን ለማክበር መጥተዋል ማለት ነው። የኦኤሲስ ባንድ መሪ ኖኤል ካራገር የፊፋ ክለብ ዓለም ዋንጫን ይዞ ታይተዋል። ከዚያም ከጋርዲዮላ ጋራ በታላቅ የስንብት ግብዣ ላይ መድረክ ላይ አብሮ ዘፍነዋል። ጋርዲዮላ ከሲቲ ጋራ ባሳለፋቸው 10 ዓመታት 20 ዋንጫዎችን አሸንፈዋል እንደምታውቁት። ነገር ግን አጥቂው ኤርሊንግ ሃላንድ ስኬቱ በአሰልጣኙ መልቀቅ ብቻ እንደማያበቃ ለማረጋገጥ ቆርጠዋል። ኖርዌያዊው ተጫዋች በመድረክ ላይ እንዲህ ብሏል። ውድድር ዘመኑ ከፍተኛ ደረጃ ላይ የደረሰ የተቀናቃኝነት ስሜት ያለው ቢሆንም የምንችለውን ያህል ታላላቅ ዋንጫዎችን ለማሸነፍ አሁንም መፋለማችን እንቀጥላለን ብሏል። ሲቀጥል ማሸነፍ የምንፈልገው ይሄንን ነው። ሁሉንም ነገር እንደገና ለማሸነፍ እየታገለን ነው። ከበርናንዶ እና ከጆን ጋራ መጫወት አስደሳች ነበረ እና በእርግጥ ለፔፕን ጭምር ብሏል። ይቀጥላል። አስደናቂ ጉዞ ነበረ ግን ያለነሱም ቢሆን መፋለም መቀጠል አለብን። አሁን እነሱን የምናከብርበት ጊዜ ነው። እነሱ በእውነት በክለቡ ታሪክ ሌጀንድ ናቸው ብሏል። ጋርዲዮላ በአሰልጣኝ ዘመናቸው ያሸነፏቸውን 20 ዋንጫዎችን በኮምፓኒ በፈርናንዲኖ እና በ2023 የሶስትዮሽ ዋንጫ ወይም ትሪብል ኮከብ የነበረው ጃክ ግሪሊሽን ጨምሮ በሌሎች ተጫዋቾችና አሰልጣኞች ወደ መድረክ ከተወሰዱ በኋላ ንግግር እንዲያደርግ ተጋብዘዋል። ጋርዲዮላ እንዲህ ይላል። ዛሬ ማታ እዚህ ልትሰናበቱኝ ስለመጣችሁ በጣም አመሰግናለሁ። ይህ ክለብ ከመጀመሪያው ደቂቃ ጀምሮ ያለውን ግንኙነት ተረድቻለሁ። በጣም አመሰግናለሁ። በቂ ምስጋና የለኝም። በቀሪ ህይወቴ ሁሉ ያንን ትዝታ ከእኔ ጋር ይዤ እኖራለሁ ብለዋል። ሌላ ዛሬ የምናየው ስለ ብሩኖ ፈርናንዴዝ እና ስለ ሮይ ኪን ነው። ብሩኖ ፈርናንዴዝ ለአሲስት ሪካርዱን ሮይ ኪን ላሰራጨው ዜና ውሸት እንደሆነ ምላሽ ሰጥተዋል። የማንቸስተር ዩናይትድ ካፒቴን ብሩኖ ፈርናንዴዝ የኦሌ ጉናር ሶልሼር የቀድሞ የቡድን አጋር ሮይ ኪንን ስልክ ቁጥር ጠይቆታል። ብሩኖ ከዚያ በኋላ ማህበራዊ ሚዲያ ላይ መልእክት አጋርተዋል። የማንቸስተር ዩናይትድ ካፒቴኑ ብሩኖ ፈርናንዴዝ ሮይ ኪንን ስለ እሱ ውሸት እያሰራጨ ነው ሲል ተችቶታል። ኪን ዩናይትድ ኖቲንጋም ፎረስትን 3-2 ባሸነፈበት ጨዋታ የፕሪሚየር ሊጉን የአሲስት ሪከርድ ለማግኘት አማካዩ ያሳየው አስተሳሰብ በመቃወም ፈርናንዴዝን የሰርከስ እንቅስቃሴ ማዕከል አድርጎታል ሲል ተችቶታል። አሁን ብሩኖ ፈርናንዴዝ እንደምታውቁት ከእሁዱ ብራይተንን 3-0 ካሸነፉ በኋላ በፕሪሚየር ሊጉ ሲዝን 21ኛውና ሪከርድ የሆነውን አሲስት አስመዝግበዋል። ፈርናንዴዝ ዘ ዲያሪ ኦፍ ሲኢኦ በተሰኘው ፖድካስት ላይ ሲናገር እንዲህ ብለዋል። ከማንኛውም ሰው የሚሰነዘርብኝ ትችት እቀበላለሁ። ለማንኛውም ነገር ምላሽ አልሰጥም። ሰዎች ራሳቸው አስተያየት አላቸው። ምንም ይሁን ምን ጥሩ ነው ወይም መጥፎ ነው ብለው ማሰብ ይችላሉ ብለዋል። ብሩኖ ፈርናንዴዝ ሲቀጥል እኔ የማልወደው ነገር ሰዎች ስለ ነገሮች ሲዋሹ ነው። በዚህ ጉዳይ ላይ ሮይ ኪን የተናገረው ነገር በመሰረቱ ውሸት ነው ብለዋል። ምክንያቱም እሱ ሌላ ቃል መጠይቅ አይቶ ሊሆን ይችላል ወይም
እኔ ያልተናገርኩትን ነገር እንደተናገርኩት መናገር አይችልም ብሏል። ይቀጥላል። የእኔ እንደ እድል ሆኖ ሁሉም ነገር በቪዲዮ አለ። ትችቱን እቀበላለሁ። እንደ ተጫዋች ወይም እንደ ሰው ሊወደኝ ወይም ላይወደኝ እንደሚችል እረዳለሁ። ግን የማልወደው ነገር ያልተናገርኩትን ቃል እንደተናገርኩት አድርጎ መናገሩ ነው። ሮይ ኪን ሰኞ ምሽት በኢንስታግራም ስቶሪ ላይ አንዳንዶች ለፈርናንዴዝ የተሰጠው ምላሽ አድርገው ሊያዩት የሚችሉት ሚስጥራዊ መልእክትን አጋርተዋል። ሮይ ኪን አፉን የከፈተና ሁለት አንበሶችን ከበስተጀርባው የሚያሳይ ምስል አጠገብ ከልክ በላይ ትኩረት መስጠት አህያ ራሱን እንደ አንበሳ እንዲቆጥር ያደርገዋል የሚለው ጽሑፍ አካቶ ይህንን ቃል ለጥፎታል ማለት ነው። እንግዲህ ክርክሩ የጀመረው የዩናይትድ ባለፈው ሳምንት ኖቲንጋም ፎረስትን ካሸነፈ በኋላ ዘ ኦቨርላፕ በተሰኘው ታዋቂው ፖድካስታቸው ላይ ኪን በሰጠው አስተያየት ነበረ። ለመሆኑ እንዴት አንድ ሰው አስተሳሰቡን፣ ጨዋታውን ማሸነፍ ሳይሆን የግል ክብረ ወሰን ወይም ሪከርድን ማሳደድ ይሆናል? በዚህ አይነቱ የቡድን አስተሳሰብ እሱ ምንም አይነት ዋንጫዎችን ሊያሸንፍ አይችልም ብሎ ብሩኖ ፈርናንዴዝን ተቸው ማለት ነው። ከዚህ በኋላ ነው ብዙ ነገር የቀጠሉት። ሮይ ኪን ይቀጥላል። ቡድኑ 2 ጎሎች እየገቡበት ያለ እሱ የአሲስት ክብረ ወሰኑን ስለተስተካከለ ብቻ ሁሉም ሰው ይፈነጥዛል። ይህ በእውነት አእምሮን የሚያደነዝስ የሚያስገርም ነው። ልክ እንደ ሰርከስ ትዕይንት ነው አለ። እንግዲህ ባለፈው ዓመት መጋቢት ወር ላይ ፈርናንዴዝ ከኪን ለቀረበበት ከባድ ትችት ምላሽ ሰጥተዋል። በወቅቱ ለቀድሞ የዩናይትድ ካፒቴን ያለውን አድናቆት ገልጾ ነበረ። አሁን ግን ፖርቹጋላዊ አማካኝ እንደገለጸው የኪንን ትችቶች መቋቋም ቢችልም አልፎ አልፎ ግን ትንሽ ምስጋናን መስጠት መልመድ እንዳለበት ተናግሯል። ብሩኖ ፈርናንዴዝ በዚህ የውድድር ዘመን ከክለቡ የቀድሞ ኮከቦች ለቀረበበት ትችት ምላሽ የሰጠ የመጀመሪያ የዩናይትድ ተጫዋች አይደለም። ሊሳንድሮ ማርቲኔስ በጥር ወር ላይ በፖል ስኮልስና በኒኪ በት ላይ ጠንከር ያለ ምላሽ ሰንዝረዋል። ሁለቱ ተንታኞች ከአርጀንቲናዊ ተከላካይ የማንቸስተር ደርቢ ፍልሚያና ከኤርሊንግ ሃላንድ ጋር ከነበረው ፍጥጫ በፊት ተሳልቆበት ከነበረ በኋላ ሊሳንድሮ ማርቲኔስ እንዲህ ብሏል። ተንታኞች የሚሰነዝሩት ትችት በተጫዋቾች ፊት ለፊት ለመድገም ድፍረቱ የላቸውም ሲል ተናግሯል። እንግዲህ ውድ የታይም ስፖርት ቤተሰቦች የዛሬ አዳዲስ አፕዴት የሆኑ መረጃዎች እነዚህን ይመስሉ ነበረ። እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ። ቀጣይ በትራንስፈር አፕዴት እና አዳዲስ መረጃዎችን ይዤላችሁ እመጣለሁ። ስለነበረን ቆይታ እጅግ አመሰግናለሁ። በቀጣይ ፕሮግራም እስከምንገናኝ ይህንን ቻናል ደግሞ ሼር፣ ሰብስክራይብ፣ ላይክ አድርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ስለነበረን ቆይታ አመሰግናለሁ። ቻው።